ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ ቅመሞችዬ? ይችን የመሰለች እንጀራ እንዴት እንደጋገረን እናያለን ማለት ነው። ያው እንጀራ ናፈቀኝ፣ እንጀራ በጣም ነው ናፈቀኝ የሚባል ነገር የለም። ኑሮ በዘዴ ነው እናቴ። እንዴ ጤፍ ለምኔ ብለናል። እንግዲህ ይሄ እንግዲህ የምታዩት እንግዲህ በፉርኖ ዱቄት የተሰራ እንጀራ ነው። እንዴት እንደሚያምር እንግዲህ አይታችኋል። በጣም ምርጥ በቃ በጣም ነው ደስ የሚለው እና ያው አሰራሩን የማታውቁ ካላችሁ መቼም እንግዲህ ያው አታውቁም ለማለት ሳይሆን ምናልባት እና ትንሽዬ ኡርሾ እና ትንሽዬ ቤኪንግ ፓውደር ጨመር አድርጋችሁ ኡርሾን አሳድራችሁ ከዛ በኋላ እንግዲህ ሊጡን በደንብ አሽታችሁ ከቻላችሁ እንደ ጤፍ ዱቄታ ከ3 ቀን በኋላ 3 ቀን አቆይታችሁ ወይም 2 ቀን አቆይታችሁ ብትጋግሩ ወይኔ ሽታውን ልነግራችሁ አልችልም። በቃ የጤፍ ነው የሚመስለው እንጂ የፉርኖ ዱቄት በፍጹም አይመስልም። በፍጹም ማለት ነው። የእውነት ነው የምነግራችሁ። ስለዚህ ገዝታችሁ እንኳን አትብሉ። ያው ገዝታችሁ አትብሉ ስላችሁ እንግዲህ ያው ከሰው ጋር እንዳልጣላ ምክንያቱም ገዝተን ስንጠቀም እንግዲህ ያው በጣም ነው ምንድነው የሚቆመጥጠው። እሱን ልነግራችሁ አልችልም። ይሄ ግን በቃ በራሳችሁ እጅ ጋግራችሁ በንጽህና ነው የምታዘጋጁት። ያው በገበያ ላይ የሚወጣውን እንጀራ እንግዲህ ያው ታውቃላችሁ፣ እንደ ቤት አይደለም። ግን ያው ያም ሆነ ይህ በቤታችሁ አዘጋጅታችሁ ይችን የመሰለች እንጀራ ግግር አድርጋችሁ መብላት። እዚች ጋር ደግሞ ሹሮዬ ዱክ 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 እያለችብኝ ነው። አረ ተረጋግ። ምንድነው እንዴ? ሰው ሀገር ነው እኮ ያለ ነው። ምንድነው እንደዚህ የሚያፍልቅልቅ የሚያደርግሽ እንዴ? አዎ ተረጋግ። እንደዚህ ጸጥ ማለት ነው እንጂ ምንድነው እንዴ? ሰው ሀገር እንግዲህነት መጥቶ እንደዚህ መሆን አለ እንዴ? ጉድ እኮ ነው። እና ይሄን ይመስላል እንግዲህ